ዝሙት ታውቃላችሁ? አትዘሙት፣ አትዘሙቺ፣ እንደዚህ አትበይ ኃጢአት ነው። አትዘሙት ወይም አትዘሙች ማለት ስትፈልጉ አፋን ኦሮሞodhaan maal jettu? ሰላም እንደምን አላችሁ? በዚህ ቻናል ላይ አፋን ኦሮሞን በአማርኛ አማርኛን በአፋን ኦሮሞ ሁል ጊዜ እንሰራለን። እነዚህን ሁለቱን ቋንቋዎቻችሁ ማዳበር የምትፈልጉ ከሆነ ይህን ቻናል አሁኑኑ ሰብስክራይብ አድርጉ። እንደዚሁም ደግሞ ቪዲዮውን አይታችሁ መጨረሻ ላይ ላይክ ታደርጋላችሁ። ዱራን ዱርሴ ዋናን ሲቲሞ በርባዱ ሃይማኖታዊ የሆነ ነገር እያስተማርኳችሁ እንዳይመስላችሁ። ግን መማር ግድ የሚሆንብን ደግሞ ሁኔታዎች አሉ። ማሊፊ አፋን አመንቲ ኬሳ ጅራ፣ አፋን ሲያሳ ኬሳ ጅራ፣ አፋን ዋሁንዳ ኬሳ ጅራ። ቋንቋ ምን ውስጥ አለ? ሃይማኖት ውስጥ አለ። ቋንቋ ፖለቲካ ውስጥ አለ። ወይም ሲያሳ ማለት ፖለቲካ ነው። አመንቲ ሃይማኖት ነው። ቋንቋ በሁሉም ቦታ አለ። ላንጉጅ ኢዝ ኤቭሪዌር። በጣም ጠቃሚ የሆኑ ትርጉሞችን በአፋን ኦሮሞም በአማርኛም አሳያችኋለሁ። ትወዱታላችሁ። ላይክ፣ ሰብስክራይብ ማድረጋችሁን ሸር ማድረጋችሁን እንዳትረሱ። እስኪ በእንደዚህ እንጀምር። ዱዓ ከኡ ጀቹን ከሞት መነሳት ወይም ትንሣኤ ማለት ነው። ይሄንን ያመጣሁበት የራሴ የሆነ ምክንያት አለኝ። ከሞት መነሳት ወይም በአንድ ቃል ትንሣኤ ብለን እንጠራዋለን። በኦሮምኛ ዱዓ ከኡ ጀደማ። እዚህ ጋር ዱዓ ማለት ምን ማለት ነው? ዱዓ ማለት ሙት ማለት ነው። የሞተ ሰው ወይም ሬሳ ዱዓ ይባላል። ዱዓዳ ከተባለ ለምሳሌ በቃ ሙት ነው ማለት ነው፣ የለም በህይወት። ልቡዳን እንጅሩ ጀቹዳ። ልቡ የቹን ነፍስ ነው። ከኡ ጋፈ ጀኑሞ ከኡ ማለት መነሳት ማለት ነው። ነገር ግን እዚህ ጋር ካኡ ከሚል ጋር እንዳይመሳሰልባችሁና እንዳያሳስታችሁ። ከኡ ፊ ካኡ ማለት ምን ማለት ነው? ማስቀመጥ ማለት ነው። ከኡ ማለት ደግሞ መነሳት ማለት ነው። ለምሳሌ አንድ ምሳሌ ልስጣችሁ። ዱዓ ከኡ ጎፍታ ኢየሱስ ክርስቶስ። ዱዓ ከኡ ጎፍታ ኢየሱስ ክርስቶስ የውጀኔ አፋን አማሪፋን ማል ጀደማ የጌታ ኢየሱስ ክርስቶስ ትንሣኤ ጀቹዳ። ዱዓ ከኡ ጎፍታ ኢየሱስ ክርስቶስ የጌታ ኢየሱስ ክርስቶስ ትንሣኤ ማለት ነው። ጎፍታ ማለት እዚህ ጋር ጌታ ማለት ነው። ጎፍታ ጌታ። ጎፍታኮ ብንል ለምሳሌ ሰዎችንም አንዳንድ ጊዜ ምን እንላለን? ጎፍታኮ ይባላል። ምን ማለት ነው? ጌታዬ፣ የኔ ጌታ ማለት ነው ጎፍታኮ ማለት። እስኪ ሌላ አንድ ምሳሌ ልጨምርላችሁ። ብዙ ጊዜ በቸርቾች አካባቢ ላይ ሳልፍ የምሰማው አንድ መዝሙር አለ። እስቲ ያንን ምሳሌ ልስጣችሁና ከሱ ላይ ትርጉሙን ስታውቁት በጣም ይጠቅማችኋል ብዬ ስላሰብኩ ነው። ምን ይላል? ኢየሱስ ዱኤ ሂነፍኔ፣ ኢየሱስ ዱኤ ነፍኔ ዱአ ከኤ፣ ኢየሱስ ዱኤ ነፍኔ ዱአ ከኤ ጀዳ። ምን ማለት ነው? ኢየሱስ ሞቶ አልቀረም ከሙት ተነሳ። ኢየሱስ ሞቶ አልቀረም ከሙት ተነሳ። በአሁን በዚህ ላይ በጣም ሰፋ አድርጌ አንዳንድ ምሳሌዎችን ስለምሰጣችሁ ብዙ ነገር ነው የምታገኙት። እዚህ ጋር ሂነፍኔ ጀቹን ማል ጀቹዳ። እዚህ ጋር ሂነፍኔ ጀቹን አልቀረም ማለት ነው። ሌሎች ትርጉሞችም ስላሉት እዚህ ጋር እነግራችኋለሁ። ለወንድ ስንናገር ነው። ለምሳሌ ለሰዎችም እናወራለን። ይሄን ነገር ሂነፍኔ ካልን አልቀረም ማለት ይሆናል። ግን ደግሞ ሌላ ምን ማለት ሊሆን ይችላል? አልቀረችምም ሊሆን ይችላል። ሂነፍኔ አልቀረችም። ሌላስ? አልቀሩምም ሊሆን ይችላል። አልቀሩም ማለት እንችላለን። ለምሳሌ ሂነፍኔ ካል ማንነታቸውን እስካልገለጽን ድረስ ሂነፍኔ ብለን ካቆምን አልቀሩምም ማለት ሊሆን ይችላል። አልቀረንም ማለትም ሊሆን ይችላል። አይሆንም። አልቀረንም ካል ሂነፍኔ ነው የሚሆነው። አልቀረንም። ሌላስ ምን ማለት ሊሆን ይችላል? አልቀራችሁም ብንልስ አይሆንም። አልቀራችሁም ሂነፍኔ ሊሆን ይችላል። አልቀራችሁም። እንደዚሁም አልቀረህም ብንልም ሂነፍኔ ጀቹዳ አልቀረህም። በተጨማሪም ደግሞ ሌላ አልቀረሽም ልንልም እንችላለን። ማን ይከለክለናል? አልቀረሽም ካልንም ሂነፍኔ ጀቹዳ ሂነፍኔ አልቀረሽም። ነገር ግን አሁን እዚህ ጋር ሌላ ልጨምርላችሁ። ቆይ አሁን ሂነፍኔ ሌሎች ትርጉሞች አሉት። አልተረፈምም ማለት ይሆናል። ሂነፍኔ አልተረፈም። ሌላስ? አልተረፈችም ማለት ይሆናል። ቅድም አልቀረችም እንዳልነው አልተረፈችም ማለትም ሊሆን ይችላል። ሂነፍኔ አልተረፈችም። አልተረፉም ማለት አንችልም? ይቻላል። ሂነፍኔ አልተረፉም ማለትም ሊሆን ይችላል። በተጨማሪም
አልተረፍንምም ለማለት ከፈለግን ሂነፍኔ ነው የሚባለው። ሂነፍኔ አልተረፍንም። አልተረፍክም ለማለት ብንፈልግስ ሂነፍኔ አይሆንም? ይሆናል። አልተረፍክም ሂነፍኔ። akkasumas immoo አልተረፍሽም አልተረፍሽም jechuudhaafis afaan oromoodhaan hinafne። እዚህ ጋር አሁን ለምንድን ነው ይሄን ያነገርኳችሁ መሰላችሁ? ሂነፍኔ የሆነ ጊዜ ላይ ሁለት ልጆች ነበሩ። አብረን የሆነ መንገድ ላይ ስንሄድ አንደኛዋ አፋን ኦሮሞ አታቅም፣ አማርኛ ነው የምትችለው። ሌላዋ ደግሞ አፋን ኦሮሞ ትችላለች፣ አማርኛ ደግሞ ትንሽ ትንሽ ነው የምትችለው እና ያቺ አማርኛ የምትችለዋ ልጅ መንገድ ላይ እየሄድን እያለን ወደቀች እና ምንድን ነው ያለቻት ጓደኛዋ፣ ያቺ አማርኛ በደንብ የማትችለዋ ልጅ ቀርተሻል አለቻት። ቀርተሻል ስትላት ምንድን ነው ያለችው? መልሳ ከየት አለች። ሂነፍኔ የሚለውን በየትኛው ትርጉማ ነው? ቀርተሻል ወይ በሚለው ነው። ነገር ግን አንድን የወደቀን ሰው ወይም የሆነ ችግር የደረሰበትን ሰው ሀፍቴታ ስንል ወይም ደግሞ ሀፍቴ ስንል ቀረህ ሆይ ለማለት ሳይሆን ተረፍክ ሆይ ነው። ስለዚህ እሷ ምን እያለቻት ነበረ? ተርፈሻል ወይ ነው ጥያቄዋ። ነገር ግን ወደ አማርኛው ስታመጣው ምን አደረገችው? ቀርተሻል ወይ ያደረገችው ማለት ነው። ሀፍቴታ ስንል ተረፍክ ሆይ ነው። የሆነ መንገድ ሊሄድ የነበረ ሰው ደግሞ ቀጠሮውን አቋርጦ ሲቀር ሀፍቴ ስንል ቀረ ሆይ ለማለት ነው። በዛሬው ኮንቴክስት ግን ዱኤ ነፍኔ ስንል ሞቶ አልቀረም ማለታችን ነው። ማልተኤ ነፍኔ፣ ዱኤ ነፍኔ። እንቀጥላለን አሁንም። ለምሳሌ ሌሎች ደግሞ ተጨማሪ ምሳሌዎችን ልስጣችሁ። ዴሜ ነፍኔ፣ ዴሜ ነፍኔ ዮጀኔሞ ማልተ አፋን አማሪፋን ሄዶ አልቀረም ማለት ይሆናል። ዴሜ ነፍኔ ሄዶ አልቀረም። እንደዚሁም ደግሞ ዴምቴ ነፍኔ፣ ዴምቴ ሂነፍኔ ሄዳ አልቀረችም ማለት ይሆናል። ለሴት ዴምቴ ነፍኔ ሄዳ አልቀረችም። ይህም ብቻ ትርጉም አይሰጠንም፣ ተጨማሪ ትርጉም አለው። ዴምቴ ነፍኔ ስንል ሄደሽ አልቀረሽም ማለትም ይሆናል። ዴምቴ ሂነፍኔ፣ አቲ ዴምቴ ነፍኔ አንቺ ሄደሽ አልቀረሽም። ያ ማለት ዱፍቴታ ጀቹዳ። እንዲሁም ሌላ ትርጉምም ሊሰጠን ይችላል። በአማርኛው ሄደሽ አልቀረሽምም ሊሆን ይችላል። ዴምቴ ነፍኔ ሄደሽ አልቀረሽም ማለትም ሊሆን ይችላል። የላይኛው ግን ይሄኛው ዴሜ ነፍኔ ስንል ብዙ ጊዜ የወንድ ጾታን ነው የሚያመለክተውና ሰከና ማሊፍ ፈየደምና ኢራፍ ፈየደምና ጀቹዳ። ዴሜ ነፍኔ ሄዶ አልቀረም። ሌላ ደግሞ ሄደሽ ቀረሽ፣ እንደዚሁም ሄደህ ቀረህ ለማለት ስትፈልጉ አፋን ኦሮሞ ማልጀቱ ሄደሽ ቀረሽ፣ ሄደህ ቀረህ። አፋን ኦሮሞዳን ዴምቴ ሀፍቴ ጀና፣ ዴምቴ ሀፍቴ ሄደህ ቀረህ ወይም ሄደሽ ቀረሽ ማለት ይሆናል። አሁን እዚህ ጋር ኢየሱስ ዱኤ ነፍኔ ዱአ ከኤ ጋፈ ጀኑ ኢየሱስ ሞቶ አልቀረም ከሞት ተነስቷል ወይም ከሞት ተነስቷል ማለት ነው። ግን አሁን ተነሳ ማለት ምን ማለት ነው? ከኤ ማለት ነው። ተነሳ ከኤ ማለት ይሆናል። እንደዚሁም ተነስቷል ማለት ስንፈልግስ? ተነስቷል ማለት ስንፈልግ ደግሞ ከኤራ ጀና ኢየሱስ ዱኤ ነፍኔ ዱአ ከኤራ ማለት ብንፈልግ ኢየሱስ ሞቶ አልቀረም ከሙት ተነስቷል ለማለት ከፈለግን ከኤራ ጀና፣ ተነሳ ለማለት ስንፈልግ ደግሞ ከኤ ጀና ጀቹዳ። ሌላ ደግሞ እዚህ ጋር ልንገራችሁ። ለምሳሌ ሰሞነ ህማማት ሲባል ሰምታችሁ ታውቃላችሁ? ሰሞነ ህማማት ፈክኛፍ ሰሞነ ህማማት ጀቹን አፋን ኦሮሞዳን ቶርቤ ዱኩቢ ጀደማ። ቶርቤ ዱኩቢ ህማማት ማለት እንግዲህ ህማም ማለት ምን ማለት ነው? ህመም ማለት ነው። ኖርማሊ ህመም ስለሆነ ህመም ደግሞ አፋን ኦሮሞዳን ማል ጀደማ ዱኩቢ ጀደማ። እኒ አማሪፋን ህማማት ጀደም ማል ጀደን ኩን ማልወዳ ኦሮሚፋን አካኝ ጀነ የቹዳ። ከናፉ ህማም ማለት ዱኩቢ አካ ጀቹቲ። ፈኒፈሙ፣ ፈኒፈሙ ማለት ደግሞ ምን ማለት ነው? መሰቀል ማለት ነው። እዚህ ጋር አሁን ሌሎች የምነግራችሁ ነገሮች አሉ፣ ተከታተሉኝ። ፈኒፈሙ መሰቀል ማለት ነው። ፈኒሱ ማለትስ? አፋን ኦሮሞን ፈኒሱ ጋፈ ጀኑ አማሪፋን ሞ ማልጀቻ ጅራ። በአማርኛ ምን እያልን ነው? መስቀል እያልን ነው። ፈኒፈሙ መሰቀል፣ ፈኒሱ መስቀል ማለት ነው። ነገር ግን እዚህ ጋር አሁን ፈኒሱ መስቀል ነው ብያችኋለሁ አይደል? ፈኖ ጀቹን ማለት ጀቹዳ። ፈኖ ጀቹን ሞ መስቀል ማለት ነው። ታዲያ አሁን እዚህ ጋር ምንድን ነው ልዩነታቸው? ፈኒሱ መስቀል፣ ፈኖ መስቀል። ዋት ኢዝ ዘ ዲፈረንስ? ዮካን ሞ ገራገሩማን ኢሳን ጊዱ ጅሩ ማን? ፈኒሱ ጀቹን ኖርማሊ የሆነን ነገር ሆነ ነገር ላይ ማንጠልጠል ወይም ደግሞ መስቀል ፈኒሱ ጀደማ። ፈኒሱ በአፋን ኦሮሞን ጀቹዳ። ፈኖ የምንለው ደግሞ
ፈኖ የምንለው ደግሞ ራሱ መስቀሉን እንደዚህ አይነት ነገር ምን ይባላል? ፈኖ ይባላል። ፈኖ መስቀሉ ራሱ ፈኖ ነው የሚባለው፣ ወይም በእንግሊዝኛው ክሮስ የሚባለው ማለት ነው። ስለዚህ ፈኒሱ ጀቹንስ አፋን ኦሮሞዳን ወደ አማርኛው ስናመጣው መስቀል ነው። ለምሳሌ ክርስቶስ ፈኖ ረቲ ፈኒፈሜ ፈኒፈሜ ዮጀኔ ክርስቶስ ፈኖ ረቲ ፈኒፈሜ አማሪፋ ማል ጀቹዳ ክርስቶስ በመስቀል ላይ ተሰቀለ ማለታችን ነው። ክርስቶስ ፈኖ ረቲ ፈኒፈሜ። ፈኖ ማለት ምን ማለት ነው? አሁን እዚህ ጋር መስቀል ማለት ነው። ፈኒፈሙ ማለት ደግሞ ምን ማለት ነው? መሰቀል ነው ብያቸዋለሁ ቅድም። ሌላም ትርጉም አለው። ፈኒሱ ስንል ለምሳሌ ለትምህርትም እንጠቀምበታለን። አንዳንድ ጊዜ ውጤት ተሰቀለ ይባላል አይደል? ስለዚህ ለምሳሌ አሁን የዚህ ዓመት ውጤት ተሰቀለ፣ የዚህ ዓመት ውጤት ተሰቀለ በሉ እስቲ በኦሮምኛው። ቀብጢም በረና ፈኒፈሜ፣ ቀብጢም በረና ፈኒፈሜ። ቀብጢ ማለት ውጤት ወይም ነጥብ ማለት ነው። ስለዚህ የዚህ ዓመት ውጤት ተሰቅሏል ወይም ተሰቀለ ማለት ስትፈልጉ ቀብጢም በረና ፈኒፈሜ ዮካን ፈኒፈሜራ ለማለት ከፈለጋችሁ ደግሞ ተሰቅሏል ለማለት ነው። አንዳንድ ጊዜ የግቢ ተማሪዎችን ውጤት ሰቅሎ እዚያው ቀረ ይባላል። ውጤት ሰቅሎ እዚያው ዩኒቨርሲቲ ውስጥ ተቀጠረ። ቀብጢ ፈኒሴ አቹማቲ ሀፌ ዮካን ቀብጢ ፈኒሴ አቹማቲ ቀጨረሚ ሀፌ። ውጤት ሰቅሎ እዚያው ቀረ ወይም እዚያው ተቀጥሮ ቀረ ይባላል ማለት ነው። ሌላ የማሳያችሁ ቃል ራጅ። ራጅ ታውቃላችሁ? ራጂ ማለት ነብይ ማለት ነው። ራጂ ሞታ ስንል ደግሞ ራጂ ሽሞታ ማለት ነቢያት ማለት ነው። ነቢያት ራጂ ሽሞታ ይባላሉ። ራጅ ከሌ ራጅ ከሌ ራጅ ከሌ ሲባል ትሰማላችሁ በተለያየ ሃይማኖት እንትን ውስጥ ማለት ነው። ስለዚህ ራጂ ማለት ከዛሬ በኋላ አይጠፋችሁም ማለት ነው። ምን ማለት ነው? ነብይ ማለት ነው። ራጂ ሲነሳ አንዳንድ ጊዜ አብሮ የሚነሱ ነገሮች ብዙ ነገሮች አሉ። ዋይ ራጂ ጋፋ ሶፍ ነው ዋንቶታ ጀደመን ባየቱ ጅራ። ለምሳሌ ራጂ ሶብዱ ታውቃላችሁ? ራጂ ሶብዱ ጀቹን አፋን አማሬፋ ማለት ጀቹዳ ውሸታም ነብይ ማለት ነው። ራጂ ሶብዱ። ሶቡ ማለት መዋሸት ማለት ነው። ሶብዱ ስንል ደግሞ ውሸታም ማለት ነው። ውሸታም። ራጂ ሶብዱ ማለት አጭበርባሪ ወይም ውሸታም ነብይ ማለት ነው። ልክ እንደ ጠንቋይ ማለት ነው። ሌላ በአማርኛ ገነት እንላለን አይደል? በአማርኛ ገነት ይባላል። ገነት እገባለሁ ጸድቃለሁ ምናምን ማል 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 ጀን አፋን ኦሮሞዳን ጀነታ ጀደማ ጀነታ። ይሄንን በሙስሊምም በምንም ገነት ነው የሚባለው። ስለዚህ አፋን ኦሮሞዳን ሞ ጀነታ ጀደማ ጀቹዳ። ሌላ ደግሞ አንድ ቃል ልስጣችሁ እዚህ ጋር ዝሙት ታውቃላችሁ? ዝሙት አትዘሙት፣ አትዘሙቺ፣ እንደዚህ አትበይ ኃጢአት ነው ዋቴቨር ይባላል። ዝሙት ጀቹን ኤጃ ጀደማ። ኤጃ ማለት ዝሙት ማለት ነው። ለምሳሌ አትዘሙት ማለት ብትፈልጉ አትዘሙት ወይም አትዘሙች ማለት ስትፈልጉ አፋን ኦሮሞዳን ማል ጀቱ ሂኔጂን። ሂኔጂን ጀቹን አትዘሙት ወይም አትዘሙች ማለት ነው። ሂኔጂን አትዘሙት። ዛሬ በጣም በተጨናነቀና ቢዚ በሆንኩበት ሰዓት ውስጥ ይችን አጭር ቪዲዮ ያዘጋጀሁላችሁ እንዳንጠፋፋ ስለፈራው ነው። ይህንን ቻናል ሰብስክራይብ ማድረጋችሁን እንዳትረሱ፣ ቪዲዮንም ላይክ አድርጉት፣ ሸር አድርጉት። እኔ ግን እያስተማርኳችሁ ያለሁት በዚህ ላይ ሃይማኖታዊ ሳይሆን ቋንቋ ነው። ሃይማኖት ቢሆን ኖሮ ምን ትሉኝ ነበር? ቃለ ሕይወት ያሰማልን ትሉኝ ነበር መጨረሻ ላይ። ቃለ ሕይወት ያሰማልን ማለት ምን ማለት ነው? ወይም ቃለ ሕይወት ራሱ ምንድን ነው በአፋን ኦሮሞ? እስቲ በኮመንት ስር ጻፉልኝ። ወይም ደግሞ በኮመንት ስር ጻፉ የሚባሉ ነገሮችን እያበዛሁባችሁ ስለሆነ እናንተም ሞክሩት። ነገር ግን እኔ ልንገራችሁ፣ ሰገሌ ጅሬኛ ይባላል። ሰገሌ ጅሬኛ የቹን ቃለ ሕይወት ማለት ነው። ሰገሌ ምንድን ነው? ድምፅ ነው ብዬ ነው ያስተማርኳችሁ በባለፈው አይደል? ቃልም ይሆናል። ቃል ሰገሌ ቃልም ይሆናል፣ ድምፅም ይሆናል። ስለዚህ ቃለ ሕይወት ያሰማልን ለማለት ስትፈልጉ ሰገሌ ጅሬኛ ሲኒ ያደጌስሱ ትላላችሁ ማለት ነው። ተግባባን አይደል? አሁን ሰብስክራይብ ላይክ አድርጉ። ሰብስክራይብ ላይክ ጎዳ ዋና ደገፈቻ ቱርተኒፍ ገለቶማ ኡልፋዳ